ሰላም ያገሬ ልጆች እቺ ቀን እንግዲህ ለኔ በጣም ለየት ያለች ቀን ነች። ጋይስ አንድ ነገር ልንገራችሁ። እኔ እንግዲህ ከካናዳ ወደ ኢትዮጵያ ከመጣው ጀምሮ በጣም ብዙ ሰዎች ተዋወቅ ያለው በጣም ብዙ ሰዎች ደግሞ በስራ ምክንያት ቤተሰቦቼ ሆነዋል። እነዚህ ሰዎች ደግሞ እንግዲህ ነጋሽ ሰለሞን ናቸው፣ እነ ሱራፌል ተካ ናቸው፣ የትና የት ናቸው፣ እነ አክበረት ናቸው፣ እነ ዲቻ ቦይስ ናቸው፣ እነ ነፂ ናቸው። ሁሉም በአጠቃላይ እኔ ያገዝኳቸው ብዬ ያሰብኳቸው ሰዎች ግን ደግሞ እነሱ በተጋላቢጦሽ መንፈሴን ልቤን ያከሙኝ ሰዎች እዚህ ቦታ ተገኝተው እንግዲህ ዛሬ የሚገርም ፕሮግራም እያሳለፍን ነው። 5 ሚሊዮን በመግባቴ በማስመልከትና ከዛ ደግሞ ነገ ጾም ይገባል አይደል? የጾም መግቢያ የሚገርም ኢቨንት አዘጋጅቻለሁ። ባንድ መጥቷል፣ ምግብ አለ፣ ሁሉም ነገር አለና ከኛ ጋር ሆናችሁ ኢንጆይ ብታደርጉ በጣም ደስ ይለኛል። እየዞርኩኝ እያንዳንዳችሁ አስተዋውቃችኋለሁ። እስኪ ተከታተሉኝ። እወዳችኋለሁ። ሰላም ነው። መድረክ ዝመራልኝ አሁን ደስ ይለኛል። ምን አምስት ሚሊዮን በመግባት ማስመልከት ነው። በጣም የምንወደው ወንድማችን አዶናይ ዛሬ 5 ሚሊዮን ሞልቷል። ከሞላው አክቹአሊ ቆየት ብሏል፣ ግን ዛሬ እሱን በማስመልከት በጣም የሚወዳቸውን የሚያከብራቸውን ወዳጆቹን፣ ጓደኞቹን፣ ቤተሰቦቹን ዛሬ ፕሮግራም ተዘጋጅቷል። ወደዛ ነው የምንገባው፣ እንመለከታለን። Let's go. ፍቅር ክብር ምናምን አያውቅም። ፍቅር ነው በቃ አለቀ። አንድ ሰው ስትፈቅር ስታፈቅር እንትን አውጥታ አይደለም፣ ይሄ መስፈርት አውጥታ አይደለም ማለት ልክ የሆነ ሰው የለም። እዚህ ላይ ሁላችንም ሰው ነን። ምንሰራው መጥፎ ነገር አለ፣ ጥሩ ነገር አለ። ሰው ነን። ሰው እስከሆነ ድረስ ፐርፌክት የሆነ ሰው አታገኝም ምድር ላይ። መልአክ አይደለም አንተ፣ ፈጣሪ አይደለም፣ ፈጣሪ አይደለሽ፣ ሰው ነሽ። ስህተት አለ፣ ልክ መሆን አለ፣ ልክ አለ መሆን አለ። ፐርፌክት የሆነ ሰው የለም ምድር ላይ። ፐርፌክትን ስትፈልጉ ራሳችሁ ነው የምታጡት። ሶ ይሄ ልጅ እንደኔ አትለያዩ ነው የምለው። ጃኒና አዶናይ ብዙ አየት ሴት እንደውም አሪፍ ነች አዶናይ እንደውም ያላየ ሴት ነች። ነገ ጥላ የምትሄደው በሆነ ባለው ነው። ብዙ አየት ሴት የትም ጥላ አትሄድም። ሁሉን ነገር ስላለፈች እሷ ላንተ ትመጥናለች ነው የማስበው። ሲቀጥል ደግሞ ለአንተ ቪዲዮ የሚሰሩት እሷ አትመጥንም እያሉ ቪዲዮ የሚሰሩት ማለት ነው አንተን ፈልገው ነው እሷን ፈልገው ነው እንጂ የእናንተ አንድ ሞት ስለሚያቃጥላቸው እንጂ ለአንተ ማስበው አይደለም፣ ለእሷ ማስበው አይደለም። ግን አንድ ላይ ስትሆኑ አንተና እሷ አንድ ላይ ስትሆኑ ይቃጠላሉ፣ ይጨሳሉ። ቢኮዝ እናንተ ወጣት ናችሁ፣ አብራችሁ ተያይዛችሁ ነው የምታድጉት። ማለት ትልቅ ደረጃ ትደርሳላችሁ፣ ከዚህ የበለጠ ማለት ያንን ማየት አይፈልጉም። እናንተ ስትለወጡ ስታድጉ አንድ ላይ ስትጓዙ ማየት አይፈልጉም። የቅናት መንፈስ ነው። አስበውልህ አይደለም ተዋት የሚሉክ ቪዲዮ ብዙ ሰው ሰርቶ ይቻል ተዋታት ሆነህም ያለፈ ታሪክ ሆነ። እኛ ሴቶች ብዙ ነገር እናሳልፋለን። ኦኬ እንደውም የሷ ሚዲያ ላይ ወጡ እንጂ የስንቶቻችን ሚዲያ ላይ ያልወጣ ብዙ ጉድ አለ። ስለዚህ አዶናይ ጃኒ ላንተ እምትሆን ሴት ነች። እድሜዋም ቢሆን ገና ልጅ ነች። ቀስ በቀስ ሁሉን ነገር ትማራለች ምናምን። የሶሻል ሚዲያ ግርግር አትስማ። ሰው የሚመክር ልብህን ብቻ አዳምጠው። ልብህ ከነገረ እሷ አንተ እንደሆነች፣ ልብህ ከነገረ እሷ ነገ መለወጥ እንደምትችል፣ ልብህ ከነገረ ብዙ ርቀት መጓዝ እንደምትችል አንድ ላይ በቃ እሷ ጋር ቀጥል የምልህ። ጆን ዳንኤል እና ናዮ ደግሞ ወልዳችኋል፣ ትፋቀራላችሁ፣ አንድ ላይ ታምራላችሁ። በቃ አንድ ላይ የሆነ በጣም ይስፍ ነገር አላችሁ እና ስለወለዳችሁም መለየት የለባችሁም። እናንተም ስለምትፋቀሩ እናንተም ቀጥሉ። ከዛ ውጭ ማለት ነው እኔ የታዘብኩት ነው እንጂ ማንም እየነቀፍኩ አይደለም። የሆነ የድሮ ቪዲዮ ያመጣችሁ የምትፖስቱ ደህና ናችሁ። በፍቅር ታሪካችን እኮ እኛ ከኤክሶቻችን ጋር ብዙ ነገር እናሳልፋለን እኮ ብዙ ነገር እናሳልፋለን። በጣም ብዙ ነገሮች አንድ ላይ የሚያወጣ የእሷ ስለወጣ ነው የምትሳለቁት። ደስ አይልም፣ ይደብራል። ስለዚህ በፀጉርሽ አንደኛ ፀጉር የተንጨወረ ግላሰነት እያለሁ ዛሬ ዋን አንትን ብያለሁ። ሰው ጃኒ እኔማ አይዞሽ ራሳችሁን አዳምጡ። አንቺን እሱን የሰው ወሬ አታዳምጡ። የሰው ውድቀት ለማየት ጓጉታችሁ የምትጠብቁ ሰዎች ግን ተረጋጉ። ይደብራል፣ ያስጠላል። እነዚህ ልጆች ወጣት ናቸው፣ ልጆች ናቸውና
ተዋቸው፣ የራሳቸውን ቆንጆ ህይወት ይኖሩበት። ሰውን ለማለየት ይህን ያክል ሩጫ ያሰባችሁላችሁ አይመስልም? እንቅስቃሴያችሁ ታይቶ ጆን ምን ነው ይሉኝ እንዴት ነህ? ተካርጋን